ክምት ግድብ የተሰራው በብር ነው። ዶላርን ብንወስድ የዓለም ገንዘብ በተለይ የኢንዱስትሪው ባለቤቶች ሀብት ነው። ስለዚህ እዚሁ ጋር ራሱ ይሄ የውጭ ምንዛሪያችን ምን መሆን አለበት ለሚለው በደንብ ስራዎች እየተሰሩ ነው እና ይሄ የቡና ኤክስፖርት ቅድም ባልኩት የገበያ አገባብ ሆኖ ይሄ ጥቂት አምራቾች ማህበር ሰርተው የሚያመርቱትን መጠን ወስነው ዋጋ ምን ያህል መሆን እንደሚችል የሚወስኑት ራሱ ትምህርቱ አስተምሩ ዘዴ ምዕራባውያኖች ነው። እኛ ከዛ ነው የወሰድነው። ስለዚህ ይሄንን እነሱ እኛን እምቢ የሚሉበት ምክንያት አይኖርም። ስለዚህ ይሄ የገበያ መንገድ ደግሞ ዋናው ተዋናይ የግል ክፍለ ኢኮኖሚ ነው። የመንግስት ሴክተሩ በበጀት የገበያው እንቅስቃሴ ማሳለጥ፣ መስመር ማሳየት በማውጣት ነው። ስለዚህ ይሄ ቡና ላይ በምሳሌ አውጥተው ያቀረቡት ሀሳብ በውስጡ ብዙ ነገሮችን የሚያንቀሳቅስ ነው። ቅድም ዶክተር ሰይድ እንግዲህ ዛሬ እኔም ደስ ብሎናል ከባልደረባዬ ጋር በዚህ ጉዳይ ላይ መቅረባችን የከብት ሀብት ልማቱን አንስቷል እና እነኛ ነገሮች ሁሉ ከዚሁ ከግብርናው እንድንጋ በማያያዝ ራሱ ይሄ አገር ውስጥ ያለው ህዝብ ግለሰብ እንደዚህ ያለ ሰፋፊ የዓለም አቀፍ ኢኮኖሚ እንቅስቃሴዎች ጽንሰ ሀሳቡን በመውሰድ ሁሉም ሰው ወደ የማርኬት ስርዓት የግብርና ተመጋጋቢ ናቸው ከሌሎች ሴክተሮቹ ጋርና ራሱ የትምህርት ሴክተሩም በዩኒቨርሲቲ ከታች ከኬጂ ጀምሮ እስከ ዩኒቨርሲቲው ድረስ ራሱ እንደዚህ አገር ተኮር የሆኑ ሀብቶችን ከግብአት በመውሰድ እዛ ላይ አተኩሮ በመስራት የምናየውን ውጣ ውረድና ያልተገባ መፋለስ መመለስ የሚያስችል ሀሳብ ነው ውስጥ ያለው። ወደ ዶክተር ሰይድ ልምጣና በተለይ ቀደም ሲል የተነሱ ሀሳቦች የውጭ ንግዱ ላይ ሰፊ ውጤት እንደመጣ ታይቷል። እንግዲህ ለብዙ ዓመታትም ከመጣው ውጤት አንጻር ጋር ሲነጻጸር የተገኘው ውጤት በጣም ትልቅ እንደሆነ ተነስቷል። ግን እዚህ ላይ እንደው ልናነሳ የሚገባው አጠቃላይ የማክሮ ኢኮኖሚ ማሻሻያ መደረጉ ይታወቃልና ይህ ማሻሻያው በተለይ ለዚህ ውጤት ምን አስተዋጽኦ አለው ማለት እንችላለን? በተለይ መዋቅራዊ ውጤት ከማምጣት አንጻር ማሻሻያ ከማድረግ አንጻር ልክ ነው። የ11 ቢሊዮን ዶላር ከውጭ ንግድ የተገኘ የውጭ ምንዛሬ ግኝት በጣም ትልቅ ነገር ነው። ለውጥ ነው፣ ጥሩ ነገርም ነው። በእድገት ስትነሳ ያገኘኸውን በተለይ ልትወዳደርበት የምትችለውን አገርህ በፍጥነት ልትሰጥህ የምትችለውን ማንኛውንም ነገር ሸጠህ የውጭ ምንዛሬ ማግኘት፣ የውጭ ምንዛሬውን ካገኘህ በኋላ ደግሞ በዓለም አቀፍ ደረጃ ሊያወዳድር ወደሚችል ዘርፍ መሸጋገር፣ ይሄ የሀገራት ስትራቴጂ ነው። ኮሪያ 1960ዎቹ በፈረንጆች በጀመረችበት ወቅት $1 ቢሊዮን ኤክስፖርት ነበር የውጭ ምንዛሬ ግኝት እና ያቀደችው በ10 ዓመት ውስጥ እንደምንም ብለን ምንም ነገር ሸጠን $10 ቢሊዮን እንድረስ። $10 ቢሊዮን በ10 ዓመት ውስጥ ሲያረጋግጡ ግን ያደረጉት ነገር ሀብት የላቸውም። የሚታረስ መሬት 11 በመቶ ብቻ ነው። ስለዚህ ህዝባቸውም ትንሽ ነው። ዓለም ሲደላው ብቻ ሳይሆን ሲቸገርም የሚገዛው በዓለም ተወዳዳሪ የሚያደርገን የማኑፋክቸሪንግ ኢንዱስትሪ ላይ መስራት አለብን፣ ቴክኖሎጂ ላይ መስራት አለብን ብለው ያችን 10 ቢሊዮን መነሻ እርሾ አድርገው በ15 ዓመት ጊዜ ውስጥ በ15 አይደለም እንደውም በፍጥነት ነው ወዲያው ከ5 እስከ 7 ዓመት በሚደርስ 70% የሚሆነው የውጭ ምንዛሬ ግኝት ድርሻቸው የማኑፋክቸሪንግ ድርሻ ነው። የኛ አንዱ በጣም የሚገርመን የነበረው ቡና
ኢትዮጵያ መገኛ ናት፣ የቡና መገኛ ናት። በቡና ዘርፍ ኢትዮጵያኖች ጥርሳችንን ነቅለን እንግዲህ ያደግንበት የምንለው ከአያቶቻችን ቅድመ አያቶቻችን እስካሁን ድረስ ያለ እንዴት እኛ ሀገር በበቀለ ቡና እንኳን መወዳደር እንዴት ያቅተናል? በጥቂት ሚሊዮኖች እና በጥቂት ቢሊዮኖች የሚጠቀስ ኤክስፖርት ብቻ እንዴት ይሆናል የሚል ቁጭት ስለነበረ ይሄን መስመር መጀመሪያችን ለእኔ ትልቁ ነገር። ሁለተኛ ወርቅም ቢሆን ጥረት ይፈልጋል። ዓለምን አይቶ የዓለም አካባቢ ሀብታችንን አይቶ መጀመሪያ በአጭር ጊዜ የምናደርሰው ይሄን አይቶ መስራት በጣም ትልቅ ነገር ነው። ሪፎርሙ ያስገኘው ይመስለኛል እና በትክክልም ለኢኮኖሚክስ ተማሪዎች እንግዲህ አሳይመንት ልንሰጥ ነው። ብዙ ክስተቶች አሉ። ሪፎርም አለ። እንደገና ደግሞ በተመሳሳይ ወቅት የዓለም ገበያ እንዳየኸው የወርቅ ዋጋ በጣም እንዲጨምር አድርጓል። በሁለቱም ምክንያቶች መጥተዋል። ሁለቱም ግን ጥረት ይፈልጋል። ለምሳሌ የኮቪድ ሲፈጠር ተግዳሮት ነው። ከተግዳሮት ማትረፍ ከኢትዮጵያ አየር መንገድ ተምረናል። የሌላው አየር መንገዶች ወይም ሌሎች አቪዬሽን ኢንዱስትሪ ውስጥ ያሉ ሲከስሩ የኢትዮጵያ አየር መንገድ ግን ወንበሮችን የሰው ማጓጓዣ ወንበሮችን ነቅሎ ካርጎ አድርጎ መድኃኒት በማጓጓዝ አትራፊ መሆን ችሏል። እንኳን አይደለም በዓለም ላይ የተገኘ አቅምን ፈጥኖ መጠቀም አይደለም ተግዳሮትን ወደ እድል የመቀየር ጥበብ ትልቅ ነገር ነው ያየው። እነዚህ በሰዎች በኢትዮጵያኖች አቅም ላይ አመስግነዋል። ይሄ የኢትዮጵያ ሕዝብ ውጤት ነው ሲሉ እንደዚህ በየዘርፉ ያሉ መሪዎች በየዘርፉ ያሉ ሰራተኞች ያደረጉት ፍሌክሲቢሊቲ ከዘመኑ ጋር መቀየር የወርቅ ዋጋ በዓለም አቀፍ ገበያ ሲጨምር ይህን አጋጣሚ ለመጠቀም የተሄደበት እርምጃ ሌላ ጊዜ ቢሆን ምናልባት ያልፈናል፣ በኋላ እንቆጫለን። ነገር ግን ፈጥኖ መድረስ የመሳሰሉት በሁለቱም መንገድ ቢሆን ዞሮ ሪፎርሙ ያመጣቸው ናቸው ላሉ። ነገር ግን ዘላቂ የሆነው እና የእድገት ተስፋችን ከተናገሩት ውስጥ በጣም እንዳውም ነው የሳበኝ $1 ቢሊዮን ከአምራች ኢንዱስትሪ ይጠበቃል ብለዋል። ይሄ 9% ገዳማ ሊሆን ይችላል የ11% ጋር ስናደርግ በጥቂት ዓመታት በ5 ዓመት ገና ነን ስላሉ ይሄን እንደመነሻው ወሰዱት ስላሉ አቅጣጫችን መሆን ያለበት እና ነው ብዬ የማምነው ከ70 እስከ 80% የሚሆነው ከዚህ ዘርፍ የሚጠበቅ መሆን አለበት እና ጥሩ መነሻ ነው። ጥሩ ነገር አግኝተናል። በዚህ ከተዘናጋን በሬንት ማለት ነው በኪራይ እንዳንሰበስብ የኮሞዲቲ ላይ መንጠልጠል የግብርና ኮሞዲቲዎች ላይ ብቻ ከተወሰንን ዞሮ መካከለኛ ገቢ ቅርቃር ውስጥ ስለሚያስገባን የ10 ዓመቱ እቅድ ይሁን አሁን እየታየ ያለው እንግዲህ ዓለም አቀፍ ተስተካካይነት ስለሆነ ከዓለም ጋር እኩል የሚያደርገን ደግሞ የቴክኖሎጂና የማኑፋክቸሪንግ ተወዳዳሪነት ስለሆነ ዓለም ጋር የምንወዳደረው እነሱ በሚወዳደሩበት በቴክኖሎጂ ጫፍ ፍሮንቲር ላይ ባለው በመውጊያው በሱ መወዳደር ስላለብን የሱ ተሸካሚ ደግሞ ማኑፋክቸሪንግ ዘርፍ ቴክኖሎጂ ገብ የሆነው ዘርፍ እሱ ስለሆነ ወደ እሱ እንሸጋገራለን። እሳቸውም ያሉት በዝርዝር ሄደውበታል። ብዙ ጅምሮች አሉ። ከላይ መቅደም የሚለው እንግዲህ አቋራጭ መዝለል እንደዚህ የሚባሉት ነገሮች የሚመጡት እዛ ላይ ነው እና ሪፎርሙ ያመጣው ነገር ድሮም ቢሆን ሪፎርም መደላደሎች መፍጠር ነው። ለረጅም ጊዜ እድገት ለከፍተኛ አቅሞች መደላደል ፈጥሮ ማለፍ ነው። ከዚህ አንጻር እኔ የምገመግመው ጥሩ ነገር የመቻል ምልክት ሰጥቶናል። ነገር ግን ይሄን ደግሞ በዚህ ሳንዘናጋ ዓለም አቀፍ ገበያ ውስጥ ተወዳዳሪ የሚያደርገን ወደ ማኑፋክቸሪንግ ኤክስፖርት ማምራት አለብን። የቀጣዮቹ 5 ዓመት እንደዛ ቢሆን ደስተኛ ነው። ጥሩ ዶክተር፣ በጣም ሰፊ ሀሳብ ነው ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በተለይ በኢኮኖሚ ዘርፍ ላይ ሀሳቦችን ያነሱት ሪፖርት የሚያቀርቡት። በሌላ ጊዜ ተገናኝተን ሰፊ ሀሳቦችን እናነሳለን። ካለን ሰዓት አንጻር ከእርሶ ጋር ያለን ቆይታን እዚህ ላይ እናበቃለን። ወደ አቶ ፋሲል ልምጣና እያጠቃለን ነው። አጠቃላይ በተለይ እሳቸው ያነሷቸው በርካታ ሀሳቦች ናቸው። ከዚህ ከማክሮ ኢኮኖሚ ማሻሻያም ጋር ሰፊ ሀሳብ አንስተዋል። በተለይ